ኢትዮጵያ ነገን ለመዋጀት አበክራ የምትሠራ ሀገር ናት። የማንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። ከጠቅላይ ሚኒስትር ዶክተር ዐቢይ አህመድ በኢትዮጵያ አየር ኃይል የ90ኛ ዓመት የምስረታ ክብረ በዓል ላይ የተገኙት የኢፌዴሪ ጠቅላይ ሚኒስትር ዶክተር ዐቢይ አህመድ ንግግር አድርገዋል። በክብረ በዓሉ ላይ ሌተናል ጄኔራል ጻድቃን ገብረትንሳኤን ጨምሮ የቀድሞ የኢፌዴሪ መከላከያ ሰራዊት ጠቅላይ ኢታማዦር የነበሩት ጄኔራል ሳሞራ የኑስ ተገኝተዋል። ጠቅላይ ሚኒስትር ዶክተር ዐቢይ አህመድ ባደረጉት ንግግር በሚቀጥሉት 5 ዓመታት አሁን ያለንበትን የአየር ኃይል አቅም በእጥፍ ደረጃ ለማሳደግ የኢትዮጵያ መንግሥት ግልጽ ዕቅድ፣ በጀትና ምንጭ ለይቶ ከዋና ዋና አምራቾች ጋር በትብብር ሥራ ጀምሯል ብለዋል። በተጨማሪም ከአየር ጥቃት ኢትዮጵያን ለመከላከል የሚያስችሉ በርካታ ቴክኖሎጂዎች ለመታጠቅና ብቃታችንን ከፍ ለማድረግ ሰርተናል ያሉ ሲሆን በ2030 ወደ አምስተኛው ትውልድ የሚሸጋገር በቁጥርም ከተዋጊም አንጻር አሁን ያለው በእጥፍ ቁጥር የምናሳድግ ይሆናል ብለዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር ዐቢይ አህመድ ባደረጉት ንግግር ያነሷቸው ዋና ዋና ነጥቦች ምንድን ናቸው? ላለፉት 9 አስርት ዓመታት የኢትዮጵያ አየር ኃይል በብዙ ከፍታና በብዙ ዝቅታ ውስጥ አልፏል። በብዙ ከፍታ ባለፈበት ዓመታት ጊዜያት ውስጥ ለሀገር ኩራት፣ ለሀገር መከታ፣ ኢትዮጵያን ለደፈሩ ሰዎች ሁነኛ መድኃኒት ሆኖ ከምስራቅ፣ ከሰሜን፣ ከደቡብ ኢትዮጵያን ለማጥቃት የሞከሩ ኃይላት ማሳፈር የቻለ ታላቅ ተቋም ነው። አየር ኃይላችን ምንም እንኳን 90 ዓመታትን ያስቆጠረ ቢሆንም በዕድሜው ልክ በቂ ተከታታይ ግንባታ እንዳልተደረገለት በውል ማየት ችለናል። ከዚህም የተነሳ ባለፉት 5 ዓመታት ከሞላ ጎደል የ85 ዓመቱን ሥራችንን የሚተካከሉ የቴክኖሎጂ የሰው ኃይል አየር በምድር ብቻ ሳይሆን ከአየር ጥቃት ኢትዮጵያን ለመከላከል የሚያስችሉ በርካታ ቴክኖሎጂዎች ለመታጠቅና ብቃታችንን ከፍ ለማድረግ ሰርተናል። በሚቀጥሉት 5 ዓመታት አሁን ያለንበትን የአየር ኃይል አቅም በእጥፍ ደረጃ ለማሳደግ የኢትዮጵያ መንግሥት ግልጽ ዕቅድ፣ በጀትና ምንጭ ለይቶ ከዋና ዋና አምራቾች ጋር በትብብር ሥራ ጀምሯል። ዛሬ የአራተኛውን ትውልድ የመዋጋት ብቃት የገነባው አየር ኃይላችን በ2030 ወደ አምስተኛው ትውልድ የሚሸጋገር በቁጥርም ከተዋጊያን አንጻር አሁን ያለው በእጥፍ ቁጥር የምናሳድግ ይሆናል። በአየር ኃይል መብቃት ማሳደግ የሚያስፈልግበት ዋናው ምክንያት በሥጋና በአጥንት ድል ማስመዝገብ ያደረ የቀረ ሥርዓት ስለሆነ በተኩስ አቅም፣ በፕሪሲዥን ፕሬሲሽን፣ በቴክኖሎጂ ብዙ ምሽጎች ማፍረስና ውጊያን ማሳጠር ታሳቢ ያደረገ አቅጣጫ እንከተላለን። እያንዳንዱ ኢትዮጵያዊ ውድ ስለሆነ ቴክኖሎጂን በመጠቀም የሰው ሕይወት በመቀነስ የምንፈልገውን ድል ለመጎናጸፍ እንዲያበቃን በሚቀጥሉት 5 ዓመታት ቢያንስ አሁን ያለው አቅማችን በእጥፍ የሚያድግ ይሆናል። ኢትዮጵያ ለወዳጆቿ በሯን እየከፈተች በትብብር ለመስራት፣ አብሮ ለማደግ፣ ለመማማር ሰፊ ጥረት እያደረገች ትገኛለች። በዚያው ልክ ለጠላቶቻችን በራችን በቅጡ መዘጋቱን ማረጋገጥ ያስፈልጋል። ባለፉት 100 ዓመታት ጠላቶቻችን ከቅርብና ከሩቅ የኢትዮጵያን አጠቃላይ አቅም ለማዳከም፣ ስትራቴጂክ ጥቅሞቿን ለማደናቀፍና ጥቅሞቿን ለመጋራት በብዙ ደክመዋል፣ በብዙ ሰርተዋል። ያ እንዳይደገም ወዳጆቻችን በራችን ክፍት ነው። በትብብር አብሮ ለመስራት፣ አብሮ ለማደግ ያለንን ቁርጠኝነት አረጋግጣለሁ። ጠላቶቻችንንም በሚመለከት ግን የኢትዮጵያን ክብር፣ የኢትዮጵያን አንድነት፣ የኢትዮጵያን ብሔራዊ ጥቅም ለማስከበር ተኝተን የማናድር መሆኑን በድጋሚ ማረጋገጥ እወዳለሁ። ወዳጅም ጠላትም አንድ እንዲገነዘብ የምንፈልገው ነገር ኢትዮጵያን በቅጡ፣ ኢትዮጵያን በበቂ አናውቃትም። ኢትዮጵያ ከምታውቋት ያለፈች ሀገር ናት፣ በሀብቷም፣ በታሪኳም፣ በብቃቷም። እንደዚህ ካለው ሀገር ጋር ተስማምቶ ተባብሮ አብሮ ማደግ ብቻ ነው የሚያወጣው። ከዚያ ውጭ ያለው አማራጭ ጥፋት ስለሚያስከትል አንዳንዴ የምትስቱ ቁማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ-30 ጄ10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ-21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለች። ኢትዮጵያ ነገን ለመዋጀት አበክራ የምትሠራ ሀገር ናት። የማንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም ብለዋል። እባካችሁ ይህንን አዲስ ቻናል ሰብስክራይብ በማድረግ ትኩስ መረጃ ያግኙ።